ለማደራጀት በጣም ፈለጋቸውንና ማሰባቸውን ለዚህም ደግሞ እንዲረዳቸው 2 ግዙፍ የሆኑ የጦር መርከቦችን ለማሰራት ትዕዛዝ መስጠታቸውም እንደዚሁ ተሰምቷል። እንደዚሁም እዚያው ዶናልድ ትራምፕ ጋር በምንቆይበት ጊዜ ያው ለቬንዙዌላ የሚሰጡት ማስጠንቀቂያ አሁንም እንደቀጠለ ነው። በቻይናና በሩሲያ ላይ ያለሽን መመኪያ አውርጂ የሚል አይነት ማስጠንቀቂያም እየሰጡ ነው። ማዱሮ ደግሞ ትልቅ ጦርነት እንዳይቀሰቀስ እያሉ የዓለምን ማህበረሰብ እያስጠነቀቁ ይገኛሉ። የተባበሩት መንግስታት ድርጅትም ጣልቃ እንዲገባ ጥሪ እያደረጉ ነው የሚገኙት። እዛው ዶናልድ ትራምፕ ደግሞ ግሪንላንድ ለምትባለው ደሴት እንደ አምባሳደር አይነት ሰው መሾማቸው ዴንማርክን እጅግ በጣም አስቆጥቷልና አምባሳደርን ጠርታን የአሜሪካውን አምባሳደር በዴንማርክ ያሉትን የአሜሪካንን አምባሳደር ጠርታ እናግራለች። እንደዚሁም በአሜሪካ ያሉ የዴንማርክ አምባሳደርን መጥራቷ ጭምር ነው የተናገረው። ቁጣዋን በዚህ መንገድ እየገለጸች ነው ያለችው። ምናልባትም አምባሳደሩን ልታባረር እንደምትችልም ጭምር እየተናገረች ነው። ከዚሁ ጋር በተያያዘ የአውሮፓ ህብረት ደግሞ የዴንማርክን ሀሳብ አክብሮ አሜሪካ ዓለም አቀፍ የሆኑ ስምምነቶችን እንድታከብርና የግሪንላንድን ጉዳይ በትክክለኛው የዲፕሎማሲ መንገድ እንድትይዝ እያሳሰበ ነው የሚገኘው። የአውሮፓ ህብረት ደግሞ ለሚቀጥሉ 6 ወራት ደግሞ ራሽያ ላይ የተለያዩ ማዕቀቦችን መጣሉ ይህም ከዩክሬን ጦርነት አኳያ መሆኑንም እንደዚሁ ተናግሯል። ከዚሁ ከአውሮፓ ህብረት ሳንወጣ ደግሞ ፖላንድ ከአውሮፓ ህብረት እንድትወጣ የሚፈልጉ ፓርቲዎቿ በጣም በከፍተኛ ደረጃ እየተንቀሳቀሱ መሆናቸው ተሰምቷል። የሰላም ስምምነት በእስራኤል መንግስትና በጋዛ መካከል ከተፈረመ በኋላ 411 የጋዛ ነዋሪዎች ሞተዋል፣ 1100ም ደግሞ ቆስለዋል ተብሏል። እና የሰላም ስምምነት ወደ ተግባር መቀየር አለበት የሚሉ ወገኖች እየበረከቱ ናቸው ያሉት። ወደ ውጭ ትንታኔያችን እናምራ። የእስራኤል የጸጥታ ካቢኔ በኃይል በተያዘችው ዌስት ባንክ ከተማ ተጨማሪ በርካታ አይሁዶች እንዲሰፍሩ ውሳኔ አሳልፈዋል። ውሳኔው ተጨማሪ አዲስ ውጥረት በቀጠናው እንዲሰፍን አድርጓል። የመንግስታቱን ድርጅት ጨምሮ ሳውዲ አረቢያና ብሪታንያ የእስራኤል ውሳኔ ዓለም አቀፍ ሕግን የጣሰ ግጭት ቀስቃሽ ተግባር ነው በሚል አውግዘውታል። ሳሙኤል እንዳለ ተጨማሪውን ይዘዋል። የ6 ቀኑ ጦርነት ይሉታል የ1967ቱን የአረብ እስራኤል ጦርነት። እስራኤል ግብፅ፣ ሶሪያና ጆርዳንን ጨምሮ ከአረብ መንግስታት ጥምረት ጋር ያደረገችውና ያሸነፈችው ጦርነት ነው ይባላል። በውጤቱ እስራኤል ዌስት ባንክና ምስራቅ ኢየሩሳሌምን ጨምሮ የጋዛ ሰርጥን ከፍልስጤማውያን፣ የሲናይ ልሳነ ምድርን ወይም የሲናይ በረሃን ደግሞ ከግብፅ በኃይል ተቆጣጥራ እስከ ዛሬም ይዛው ቆይታለች። ከዚያን ጊዜ ጀምሮ ይሄ ቀጠና የውጥረትና የግጭት አካባቢ ሆኖ ቆይቷል። አሁንም ግጭት፣ ጦርነትና ውጥረቱ እንደቀጠለ ነው። ዛሬ ደግሞ የእስራኤል የጸጥታና ደህንነት ካቢኔ ተጨማሪ አዳዲስ የአይሁድ ሰፋሪዎች በዌስት ባንክ ቦታ እንዲይዙ በጉባኤው አጽድቋል። በእስራኤል የውህደት መንግስት ውስጥ የቀኝ አክራሪ በሆኑት በፋይናንስ ሚኒስትሩ ቤንዛሌል ስሞትሪች ሀሳብ አቅራቢነት የእስራኤል የመከላከያ ሚኒስቴር እስራኤል ጋትስ ደጋፊና ገፋፊነት የእስራኤል የጸጥታ ካቢኔ በሙሉ ድምፅ አጽድቆታል። ይኸው አይሁዳውያንን በኃይል በተያዘው ዌስት ባንክ የማስፈር እርምጃ ሚኒስትሮቹ እንዳሉት እርምጃው የፍልስጤም መንግስት መመስረት ሊፈጸም ቀርቶ ሊታሰብ የማይችል ጉዳይ መሆኑን ለማረጋገጥ ነው ብለዋል። በዓለም አቀፍ ሕግ መሰረት የእስራኤል በዌስት ባንክ መስፋፋት ሕገወጥና የቀጠናዊ ጠባጫሪነት ተግባር እንደሆነ ይደነግጋል። ጥያቄው ይህን ዓለም አቀፍ ሕግ ያወጡትና ያጸደቁትን አሜሪካና እስራኤልን ጨምሮ ማን ወደ ተግባር ይቀይረዋል፣ ማን የት ቆሞ ያስፈጽመዋል የሚለው ነው። ዓለም አቀፉ ማህበረሰብ ከዳር ቆሞ የእስራኤልን ህገወጥ ተስፋፊነት ለአንድ ቀን ከማውገዝና የሚዲያ ማድመቂያ ከማድረግ ውጪ አንዳች የተለወጠ ተግባር ላለፉት ከ50 ዓመታት በላይ አልተፈጸመም። መሬት ላይ ተጨባጭ ለውጥ ከቶም የማያመጣውን የመጀመሪያውን ውግዘት ያዘነቡት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ናቸው። ይሄ ከዓመታት በፊት ጀምሮ ሳያቋርጥ እየተፈጸመ ያለ ህገወጥ ሰፈራና ተስፋፊነት ቀጠናውን ወደ ባሰ ውጥረት የሚከትና ፍልስጤማውያን ሀገራችን የሚሉት መሬት እንዳያገኙ ይገድባል። በፍልስጤም ሉዓላዊ መንግስትነት መመስረት ሂደት ላይ የተደቀነ ጋሬጣ ነው ብለዋል ታዛቢዎች። ጉተሬስ የተጠቀሙበት ቋንቋ ጠንካራና እንደ ፈንጂ የሚፈነዳ ቢሆንም ለ10 ዓመታት አንዳች ለውጥ በተጨባጭ መሬት ላይ አላመጣም ይላሉ። እስራኤልም በህገወጥ ሰፈራው ያልተሳተፈችበት ወቅት አልነበረም። ውግዘትና ትችቱም ያልቀረበበት ጊዜ የለም። ሳውዲ አረቢያና ብሪታንያም ይሄ በእስራኤል ፍልስጤም መካከል ሰላም ለማውረድ ብቸኛ በሆነው መፍትሄ የሁለት ሀገሮች መፍትሄ ወይም ቱ ስቴት ሶሉሽን ፍቆ እንደ ማጥፋት ነው ብለዋል።
የእስራኤል ካቢኔ ተጨማሪ በርካታ የአይሁድ ሰፋሪዎችን በዌስት ባንክ መሬት የማስያዙ ውሳኔ በእስራኤልና በፍልስጤም መካከል ዘላቂ ሰላም ለማምጣት አሜሪካ ያጸደቀችውን ባለ 20 ነጥብ የሰላም ምክር ሀሳብን መናቅና ማጣጣል ነው ብለውታል። በእስራኤል ፍልስጤም መካከል የብሪታንያ ውጭ ጉዳይ ሚኒስትር ሃሚሽ ፎልክነር እንዳሉት ዘላቂ የሰላምና የጸጥታ ስርዓት በሁለቱ ምዕተ ዓመት ጠገብ ተዋጊዎች ላይ ለማስፈን ብቸኛ መንገድ የሆነውን የሁለት መንግስት መፍትሄ ላይ አነጣጥሮ መተኮስ ማበላሸትና ማጥፋት ነው ብለውታል። ፋልክነር ለ3 ዓመታት የዘለቀው የቅርቡ የእስራኤል ሐማስ ግጭት ከፈነዳ ወዲህ በኃይል በተያዘችው ዌስት ባንክ በየቀኑ አንዳንዴም በየግማሽ ቀኑና በየሰዓቱ ግጭት፣ ወረራ፣ ፍተሻ ዛሬም ድረስ በእስራኤል ወታደሮች ሲወሰድ ቆይቷል። የሁለት መንግስትነት መፍትሄ የሚያመለክተው ዋና ከተማዋን ምስራቅ ኢየሩሳሌም በማድረግ በዌስት ባንክና በጋዛ ሰርጥ የፍልስጤምን መንግስት መፍጠር ሲሆን ድንበሩም ቀደም ሲል ከጠቀስነው ከ1967ቱ የአረብ ፍልስጤም ጦርነት በፊት በነበረው መስመር እንዲሆን ያስቀምጣል። የአሁኑ የኔትንያሁ ቀኝ አጥባቂዎቹን ያካተተው የውህደት መንግስት ወደ ስልጣን ከመጣ ወዲህ ውሎና ዳሩ ይህን የሁለት ሀገሮች መንግስት መፍትሄን ቀስ በቀስ መሸርሸርና ማኮላሸት ነው ይባላል። የአዳዲስ ሰፈራዎች ፈቃድ ጨምሯል። ያልተፈቀዱ ቦታዎች የህግ ፈቃድ ወጥቶ ተሰጥቷቸዋል። ነባር ሰፋሪዎች እውቅና ተሰጥቷቸዋል። አዳዲስ የሰፈራ ቦታዎች አዲስ ካርታ ወጥቶላቸዋል። የእስራኤል ፋይናንስ ሚኒስትሩ ቤንዛሌል ስሞትሪች በነገራችን ላይ ራሳቸውም በዌስት ባንክ አንዱ ሰፋሪ ናቸው። አሁን ያጸደቁት ሰፈራ ይፋ የሆነው የመንግስታቱ ድርጅት ከ2017 ወዲህ የዌስት ባንክ የእስራኤል የሰፈራ የተደራጀና የተናበበ ተስፋፊነት በግዛቲቱ ከ10 ዓመታት ወዲህ ከፍተኛው መሆኑን ይፋ ካደረገ በኋላ ነው። ሲሞትሪች እንዳሉት የሰፈራ ፕሮግራሙ ለእስራኤል ዜጎች በዌስት ባንክ ቦታ መስጠት ብቻም አይደለም፣ የፍልስጤም የመንግስትነት አስተሳሰብንም የመቅበር ተግባር ነው ብለውታል። ጠቅላይ ሚኒስትር ኔትንያሁ የመተማመኛ ድምፅ አጥተው አጥባቂ ብሔርተኛ ፓርቲዎችን ወደ መንግስታቸው በማስገባትና ስልጣን በመስጠት የጎደለ መተማመኛ ድምፃቸውን በማሟላት የውህደት መንግስት ከመሰረቱ ወዲህ የእስራኤል መንግስት በጦርነት፣ በወረራ፣ በሰፈራና በተስፋፊነት እርምጃ መረር ጠንከር ማለቱ ይነገራል። ለዘብተኞቹ ተውጠዋል። ቢሆንም የፍልስጤም እስራኤል ግጭት በምንም መልኩ በእስራኤል በኃይል ወታደራዊ እርምጃም ሆነ በፍልስጤም በደፈጣ ውጊያ መፍትሄ ሊያመጣ እንደማይችል የምዕተ ዓመት ማመሳከሪያ ማምጣት ይቻላል። በመቻቻልና በበጎ ጉርብትና አንዱ ለሌላው እውቅና በመስጠት ብቻ መፍትሄ እንደሚመጣ ሲነገር ቢቆይም ተጸንሶ የተወለደው የሁለት መንግስት መፍትሄ አድጎ መንድጎ እስከዛሬ በቀጠናው ስርዓት ሊሆን አልቻለም። የቀጠናው ህዝቦችም መከራ የሚያበላ የተበላሸ የጸጥታና ደህንነት ሁኔታም ለማይታወቅ ወደፊት መቀጠሉን ታዛቢዎች በስጋት ያነሳሉ።